ሴት ልጅ ስትረካ በምንድን ነው የምናውቀው የሚል የብዙ ወንዶች ጥያቄ ነው እና አሁን ጥያቄው ሚስታችን በምን እንደረካች በምን እናውቃለን የሚለው ነው አይደል? ወይም ደግሞ ሴቶች ሲረኩ ሲጨርሱ ማለት ለሴት ጨረሰች አይባልም። በእርግጥ ሴት ልጅ ስትረካ በምንድን ነው የምናውቀው የሚል የብዙ ወንዶች ጥያቄ ነው እና ምን መሰላችሁ ወንዶች ልክ ሲጨርሱ ወይንም ደግሞ ሲረጩ እንደዚህ መሰላችሁ እዛ አካባቢ ያለው ጡንቻቸው እንደዚህ ልክ እንደ ልብ ምት እንደዚህ የማለት ነገር አለው አይደል? የሴትም ልክ እንደዛ ነው። የወንድ ብልት ውስጡ የሴቷ ብልት ውስጥ ባለ ጊዜ እንዴት ይሆን መሰላችሁ? የብልቱን ያዝ ለቀቅ እንደዚህ ስብስብ ልቅቅ የማድረግ ነገር አለ። ወይንም ደግሞ ኢቭን በእጃችሁ እንኳን ስትነኩት ያንን ነገር ፊል ታረጋላችሁ ማለት ነው። ስለዚህ ሴት ልጅ ረካች የእርካታ ደረጃ ላይ ደረሰች ይሄ ጫፉ ላይ ስንል እንዴት ነው የሚሆነው? የዛ አካባቢ ያሉ ጡንቻዎቿ በፊዚዮሎጂ ምክንያት ማለት ነው እንደዚህ ያዝ ለቀቅ ልብ ሲመታ እንዴት ነው እንደዚህ የማለት ነገር ያመጣል ማለት ነው። እንግዲህ ሴት ልጅ እንደረካች በዛ ነው የምናውቀው። ግን የሴት ልጅ እርካታ ወንዱ ስቲል ካልጨረሰ መቀጠል ትችላለች። አሁንም እዛው ጋር እንዳለ መልሳችሁ አነቃቅጣችኋት ማለት ነው። የፍቅር ቃል ነግራችኋት ምናምን ልክ መልሶ የእርጥበት ሲመጣ ወንዶች ያኔ እናንተ ባጨርሱ እንኳን መቀጠል ትችላላችሁ። ምክንያቱም የሴቷ አይቆምም። ግን ሴቷ የዛኔ እርካታዋ በሚመጣ ጊዜ ምንድነው ብልቷ ተመልሶ ይደርቃል። ተመልሶ ሲደርቅ መልሳችሁ ለመጀመር እናንተ ሴቷ እንደገና ወደ ማነቃቃት ወይም ደግሞ የተለያዩ የፍቅር ቃላቶች ነግሮ ምናምን ፍቅራችሁን ነግራችሁ ማስቀጠል ትችላላችሁ ማለት ነው።